እሺ ጋይስ ተመልሰን ተገናኝተናል። ይሄ የሃላ ሙሉ የአይኮኖቹ አጠቃቀም ወይ ደግሞ ሃላ ውስጥ ምን አይነት ፊቸሮች አሉ የሚሉን ከሩም ጀምረን እናያለን። ሩም ማለት እዚህ ጋር የምታዩት ሩም፣ ሞመንት፣ ሜሴጅ እና ሚ የሚል አለ። ሁሉም የየራሳቸው ድርሻ አላቸው። እዚህ ጋር የማይክ ምልክቱ አለ። ከዛ ደግሞ እዚህ ጋር ፎሎ እና ፓርቲ የሚል አለ። ለምሳሌ እዚህ ጋር ፎሎ የሚለውን ስትነኩት እናንተ ፎሎ ያደረጋችሁት ሰው እዚህ ጋር ይደረደራል። ፓርቲ የምትለውን ስትነኳት ደግሞ ፓርቲ ወይ ደግሞ ሩሞቹን እንደዚህ ያመጡላቸዋል። እነዚያው ላይቭ የገቡ ሰዎች ናቸው። ከዛ በድጋሚ ደግሞ እዚህ ጋር አገሮች አሉ። ፊሊፒኖች አሉ፣ አሜሪካ፣ የኛ ኢትዮጵያ ደግሞ እዚህ ውስጥ አለች። ሶ ሎኬሽን በብዛት ስትመርጡ ወደ ለምሳሌ አሜሪካ ምናምን ስትመርጡ የሌላ ሀገር ነው እዚህ ላይ የሚደረድርላችሁ። እዚህ ጋር ግን ኢትዮጵያ ስለነካችሁ ብቻ የኢትዮጵያን ይደረድርላችኋል። እዚህ ጋር ሰርች አለ። ሰርች የሚለውን ስትነኩት ደግሞ እዚህ ላይ የሰዎችን አይዲ እያስገባችሁ ሰርች በማድረግ ማግኘት ትችላላችሁ። ይሄ ጂኮይን ነው፣ አቬለብል አይደለም። ያው በቃን እየገባችሁ እቺን ቼኪን የምትለውን እየነካችሁ ጂኮይን መውሰድ ትችላላችሁ። ሶሪ እቺን እየነካችሁ በየቀኑ መውሰድ ትችላላችሁ ጂኮይኑን ማለት ነው። እዚህ ላይ የሚደረደሩት ደግሞ ኢቨንቶች ናቸው። ለምሳሌ ይሄ በሃላ ኢቨንት አኒቨርሰሪ የመጀመሪያው አመት ስለነበረ እያከበረ እንደዚህ ኢቨንቶች ሲመጡ ከላይ ነው የሚደረደሩላችሁ። አዲስ ዜናዎችም ሲመጡ እዚህ ጋር ነው የሚደረደረው። እነዚህ ሩሞች ናቸው። እዚህ ጋር ቀይ ቦክስ ያለባቸው ኮይን ያስቀመጡ ነው። ላኪ ባግ ያስቀመጡ ቤቶች እንደዚህ ቀይ ባግ አላቸው። እነዚህን ባጎች እንዴት ነው የምንወስደው ወይ ደግሞ ኮይኖችን እንዴት ነው የምንወስደው ከዚህ አፕ ላይ የሚለው እዚህ ጋር እንገባለን። እዚህ ጋር ከገባን በኋላ እንደምታዩት እዚህ ጋር የሚቆጥር አለ። ይሄ እንነካና ፎሎ እናረጋለን። ከዛ 6 ይሄ የሚቆጥረው 6 ደቂቃ የሚቆጥረው 0 እስኪሆን ጠብቀን ልክ 0 ሲሆን ቀድመን ኦፕን በማለት ኮይኖችን መሰብሰብ እንችላለን። ከዚህ ኤክስ ብለን እንወጣለን። እዚህ ጋር ደግሞ ሞመንት የሚላል ሞመንት የሚለውን ነካለን። እዚህ ጋር ፖስቶች ናቸው። የተለያዩ ፖስት ፎቶ የማፖስት ትችላላችሁ። ልክ እንደ ኢንስታግራም እንደ ቲክቶክ ቪዲዮ ፎቶም ፖስት ማድረግ ይቻላል። እዚህ ጋር ሜሴጅ የሚል አለ። እዚህ ላይ ደግሞ እያንዳንዱ ሰው ለምሳሌ እንደዚህ ሜሴጅ ስንላላክ የሲስተም ሜሴጆች ሲኖሩ፣ ኦፊሻል ሜሴጅ ሲኖር፣ ኦርደር ሜሴጅ ሲኖር እና ደግሞ ከሰዎች ጋር የምታደርጓቸው ቻቶች እዚህ ጋር ሜሴጅ የሚለው ውስጥ ታገኙታላችሁ። ከዛ ሚ የሚል አለ። ሚ የሚለው ላይ ሁሉም የፕሮፋይላችን ታስካችን ፖይንታችን ምናምን ሚ ላይ ነው የተቀመጠው። ስለዚህ ከፕሮፋይል እንጀምራለን። ይሄው የኛን ፕሮፋይል ፎቶአችንን ለማስተካከል ከፈለግን ስማችንን ለመቀየር ከፈለግን እዚህ ጋር ይሄንን እንነካለን። ከዛ ፎቶ መቀየር የምንፈልግ ከሆነ እዚህ ጋር የስራስ ምልክቱን ነክተን ፎቶአችንን ስማችንን መቀየር እንችላለን። እንደነገርኳችሁ ሀገር መቀየር አይቻልም። ፊሜል ጾታ ግን መቀየር ትችላላችሁ። የተለያዩ አልበሞችን ከስር ማስቀመጥ ትችላላችሁ ማለት ነው። በዚህ መልኩ ሌቨላችሁ የሚታየው እዚህ ጋር ነው። ላይቭ ሌቨል አለ፣ ወርዝ ሌቨል አለ። ላይቭ ሌቨል ማለት እናንተ ጊፍት ሲሰጣችሁ የሚያድግ ነገር ነው። ወርዝ ሌቨል ደግሞ እናንተ ጊፍት ሲሰጡ የሚያድግ ነገር ነው። እዚህ ጋር ቪአይፒዎችን መግዛት ትችላላችሁ እዚህ ጋር ማለት ነው። ከዛ እዚህ ጋር ኮይናችሁ አለ። እዚህ ጋር ደግሞ ፖይንታችሁ አለ። ኮይን የራሱ ጥቅም አለው፣ ፖይንት የራሱ ጥቅም አለው። ኮይን ኤክስቼንጅ የምታደርጉበት፣ ጌም የምትጫወቱበት፣ ጊፍት የምትሰጡበትና ጋምብል የምታደርጉበት ኮይን ይባላል። ፖይንት የሚባለው ደግሞ ገንዘብ ሆኖ የሚወጣው ታስክ ስትሰሩ ፖይንት ሆኖ ነው የሚገባላችሁ፣ ገንዘብ ሆኖ የሚወጣው ማለት ነው። መጥበት ነው። ይሄ ሌቭል አለ። ሌቭላችሁ ሲያድግ የሚጨምርላችሁ ሌቭል ነው። ወርዝ ሌቭል አለ። ቻርም ሌቭል አለ። ቻርም ሌቭል ጊፍት ስታገኙ የሚያድግላችሁ ነገር ነው። ከዛ እዚህ ጋር ታስካችን አለ። ያው ቅድም ያየነው ነው። ይሄ ታስክ ሰርተን የምንወስደው ነገር ነው። ዋናው ሴቲንግ አለ። ማንኛውንም ነገር ፓስወርድ ለመቀየር ምናምን ስንፈልግ ሴቲንግ ውስጥ ገብተን አካውንት ማናጀር ውስጥ ገብተን ነው ፓስወርድ ምናምን መቀየር የምንችለው። የፈለግነውን ፓስወርድ ማድረግ መቀያየር እንችላለን። ስለዚህ በአጠቃላይ ሃላ ይሄን ይመስላል። ማንኛውም ከአፑ ጋር ኮምፕሌን ካለን ወይ ደግሞ ቅሬታ ካለን እዚች ጋር ከስተመር ሰፖርት ይችን የሄድሴት ያደረገውን ኢሞጂ ነክተን ማንኛውንም ቅሬታችንን እዚህ ጋር ጽፈን ለአፑ ሪፖርት ማድረግ እንችላለን ማለት ነው።